ወደ ጎንደር የእግዚአብሔር ኃይል ይገባል። አንተ እንዴት ነው የሚገባው? ድፍረት እሳኳን የፋሲካ ሊሄድና አውጃለሁ ክርስቶስ እንደሚያድን በአደባባዩ ግን ቢገሉኝ ያለ ዝም ትላለች። ቤተሰቦቿ ደግሞ ጴንጤኮላ አያስነኳትም። ለምን ኦርቶዶክስ ጽድት ያሉ ዮ እንዳት ያሉ ገና አስበርክከን እናስኬዳቸዋለን። እንዴት አድርጋችሁ እንዴ? ቆይ እስኪ ልቀቋት። እስኪ እንደዚህ አድርገን እንደዚህ ከዛ ደግሞ ዘንዶ አለው። ዘንዶ ያው ያኔ በዘንዶ እንዴት አድርጋችሁ ነው በዘንዶ የምትሰሩት? ዘንዶ እኮ ነው። ዘንዶ ታውቃለህ? እንደዚህ እንሄዳለን እኮ። የት ሆናችሁ ነው የምትሰሩት? እንዴ ጃዊ ነው እንዴ ጃዊ እሷ ወደ ውጭ ልትሄድ ፕሮሰስ ተጀምሮላት 3 ጊዜ ኤርፖርት ውስጥ ፌል ደስ ይላል። ፌል ሲያደርግ ደስ ይላል በጣም። ወይኔ እግዚአብሔር በቃ እዚህም በኋላ እኔ አልሄድም ልትሞት ሁሉ ነበር። ፌል ሲሆን ደስ ይላል የሰዎች ነገር። እንዴት ታደስ ምንድነው እናንተ ደስ ማይላችሁ? እኛ እሷ አሁን ያዘችው አምልኮት ደስ አይለንም፣ ያቃጥለናል። ደስ አይላችሁ? ያቃጥለናል። ሲሳካላቸው ደስ አይላችሁ እንዴ? እንዴት ሊሆን ይችላል? እኛ እኮ ዘንዶ ነን። ዘንዶ በብዙ ነገር የሚመለክልን ምናምን አቀጭ እንደዚህ እንደፈለግን ተዝናንተን ነው የምንሄደው። እንደፈለግን ተዝናንተን ምናምን ከዛም በኋላ ነው የምንሄደው። ታዲያስ ያ ዛሬ ከሰዓት በኋላ የዘንዶ ቀንድ ይሰበራል፣ እውቀታችሁ ይለቀቃል። እስኪ አሳየኝ ያለች አይደል የመጣችው? አየው ወደ ኋላ እንመለሳለን። አየዋ እኛ ወደ ኋላ ማስመለስ ነው ስልጣናችን። ወደ ኋላ መመለስ ነው ስልጣናችን። ተመለስ 3 ጊዜ ጮህ ወደ ጥልቅ በሃይ ለመጨረሻ ጊዜ ጮህ። ተኞች ናቸው። ታፈራለህ በኢየሱስ። በምሽት ፍሬ ያፈራል፣ በማለዳ ፍሬ ያፈራል። ያለ ፍሬ በኢየሱስም አልተፈጠርክም። አንተ ትንሹ ዛፍ ባለ ብዙ ፍሬ ነህ። አትፍራ፣ እግዚአብሔር ያፈራሃል። አንተን ፍሬያማ ያደርግሃል። በኢየሱስ ስም እግዚአብሔር ያፈራሃል። እግዚአብሔር ያፈራሃል። ያለ ፍሬ አትሰናበትም። እዚህ ምድር ልታፈራ ብዙ ፍሬ ልታፈራ ኢየሱስ ተክሎሃል። የተተከልክበት ማሳ ደግሞ የእግዚአብሔር መንግስት ነው። አለማፍራት አትችልም። እግዚአብሔር ፍሬዎችን በመፍጠር የሚታወቅ አምላክ ነው። በኢየሱስ